ተወዳጇ የቴሌቪዥን ፕሮግራም አቅራቢ በቤት ስጦታ ተንበሸበሸች። ሰላም ሰላም፣ ሁሌ አዲስ የዩቲዩብ ቻናል እንኳን ደህና መጣችሁ። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ይጀምሩ። ትኩስ መረጃ እንደወረደ ያገኙበታል። በሳምንታቱ መነጋገሪያ ሆኖ የሰነበተችው መቅደስ ደበሳይ ትልቅ የተባለ ሰርፕራይዝ ገጥሟታል። ምንድነው ጉዳዩ? ታዋቂው ዴምሲ ሪል ስቴት በማርኬቲንግ ዘርፉ አልተቻለም ማለት ይቻላል። በማህበራዊ ሚዲያ አነጋጋሪ የሆኑ ሰዎች ሁሉ የዴምሲን ቢሮ እየረገጡ ነው የሚገኙት። በቴሌቪዥን ጣቢያም ቀርበው የሰውን አይንና ጆሮ መግዛት የቻሉ ሰዎች ወዲያውኑ ከዴምሲ የስልክ ጥሪ ደርሷቸው ቢሮውን ሲረግጡ እየተመለከትን እንገኛለን። ዴምሲ ሪል ስቴትም በአንድ ድንጋይ ሁለት ወፍ እንዲል አንድም አጋጣሚውን ተጠቅሞ ድርጅቱ የሚሰራቸውን ስራዎች ያስተዋውቃል፣ ሁለትም ግለሰቦቹ ተጠቃሚ የሚሆኑበትን እድል ያመቻችላቸዋል። ተወዳጇ የቴሌቪዥን ፕሮግራም አቅራቢ የሆነችው መቅደስ ደበሳይም ታዲያ በሳምንታቱ መነጋገሪያ ርዕስ ሆና ቆይታለች። ከረፍት መልስ ወደ ኢቢኤስ ትመለሳለች ተብሎ ሲጠበቅ እሷ በድንገት በአባይ ቲቪ መስኮት ብቅ ብላ አባይ ቲቪ ገብቻለሁ፣ በራሴም የዩቲዩብ ቻናል መጥቻለሁ ስትል በመግለጿ የማህበራዊ ሚዲያው መሰንበቻ ሆና ነበረ። እነሆም አዲሱን ስራዋን ከአዲስ ተቋሙ ጋር በጀመረች ገና በሁለተኛ ሳምንቷ ስኬት እጇን እንደዘረጋችላት ያስመሰከረ የምስራች ገጥሟታል። ማርች 8 የሴቶችን ቀን ምክንያት በማድረግ ዴምሲ ሪል ስቴት ለተወዳጇ መቅደስ ደበሳይ ለጥንካሬሽ፣ ለተምሳሌትነትሽ፣ ለስኬትሽ ሲል ባለ3 መኝታ ክፍል ቤት በስጦታ ሰጥቷታል። መቅደስም እንባ የተናነቃት ቤት ማለት ጓዳ ነው፣ ቤት ማለት ገበና ሸፋኝ ነው፣ አንደበት ቢኖረው የሁሉም ሰው ቤት ብዙ ያወራ ነበር። ብዙ እንባ፣ ብዙ ጭንቀት ይሸከማል። ቤት ትልቁን ነገር፣ ቤትን ያህል ነገር ስለሰጣችሁኝ አመሰግናለሁ ስትል በደስታ ስጦታን ተቀብላለች። አድናቂዎቿም እንሆ ይገባሻል እያሉ ደስታዋን እየተጋሯት ይገኛል። ሌላ ትኩስ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ እያደረጋችሁ ጠብቁን። ቻው ቻው።